እኔ ደግሞ በህይወት ውስጥ በጣም ብዙ ነገር ገጥሞኛል። በጣም ከሚገርማችሁ በላይ እኔ ያላየው ስቃይ የለም፣ ያላየው ፈተና የለም። ግን ከሁሉም በላይ ፈጣሪ ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ጥሎ የማጥል እግዚአብሔር አለና እኔ ከሁሉም ነገር እየተማርኩ ነው የሄድኩት። ስህተቴ ለምን ተሳሳትኩ፣ ለምን እንደዚህ ሆነ የሚለው በጣም ቢዝነስ ጀመርኩ እንዳለ ካሰርኩ፣ ፓስፖርት ለማሳደስ ሲሄድ እንዳለ ተዘረፍኩ። ባንኬ ውስጥ የነበረው ብር እንዳለ በሌባን የተዘረፍኩት። ይሄ ብቻ አይደለም፣ ያኔ በህይወት በመኖሬ በህይወት በመቆየቴ ፈጣሪ ይመስገን። ያው እግዚአብሔር ስለሚወደኝ ነው። ይዞኝ የሄዱና ምን እንዳስነኩኝ ባላውቅም ያኔ የተፈጠረው ነገር እነዛ ሰዎች ገሎኝም እንኩላሊቴንም የሆነ ነገሬንም ወስዶ ሊሆን ይችል ነበር። ገባችሁ? ግን እግዚአብሔር እኔ ያመንኩት ስላልጣለኝ ነው። ገባችሁ? በየትኛውም ምክንያት ውስጥ እኔ እግዚአብሔር ሁል ጊዜ የማመሰግን ሰው ነኝና እናንተን ብትሆኑ ማለት ነው። ይህ ሰው ልጅ ብዙ ነገር ያሳልፋል፣ ግን ሳይደርስባችሁ ጥንቃቄ ማድረግ አለባችሁ። ከደረሰባችሁም ደግሞ ትምህርት ወስዳችሁ ወደፊት መራመድ አለባችሁ። ህይወት አትቆምም፣ ትቀጥላለች። የምን ለሰው ብሎ መግደል ነው? የምን ለብር ብሎ መግደል ነው? እንደ ሰውማ እኔ ሞቼ ነበር ልንገራችሁና፣ እኔ ቢሆን እሞታለሁ። ይሄ ሁሉ ብር አጥቼ ይሄ ሁሉ ተበድዬ እኔ እንዳለ ስልክ ቡኬ ነበር እጄ ላይ እንዳለ ተዘርፌ ማለት ነው። ከዛ በኋላ ወደ ቤት የገባው በሰላም ገብቼ የቤት ምንም እንዳልተፈጠረ ከሳምንት በኋላ ነው ቤተሰብ ራሱ ያወቀ። ካልኳችሁ ውሸት እንዳይመስላችሁ፣ ተረስ ነው መስሎ ለሰው ሳውራ ሰው። ስለዚህ ነው የምነግራችሁ። እኔ ፈጣሪን በጣም አመሰግናለሁ። ለምንድን ነው ያልኩት ያኔ። በቃ ለምንድን ነው የሰው ሀገር ለፍቼ ባመጣሁት ገንዘቤ ለምንድን ነው የእኔ ከሆነ ለምንድን ነው ሌቦች የወሰዱብኝ ብዬ ከፈጣሪ ጋር ተጣልቼ ነበር። ጸበል ላይ ሄድኩ እና እዛ ቁጭ ብዬ ጸሎት አድርጌ ተመልሼ ወጣሁ። ይህ ፈጣሪ ይመስገን። ከዛ በኋላ በጣም ብዙ ነገር ሰርቻለሁ። የማይቻል ነገር የለም ለእግዚአብሔር፣ ሁሉም ነገር ይቻላል። ግን ሰው ልጅ ምንድን ነው የሰው ወሬ የምትከተሉ ከሆነ፣ የሰውን ንግግር የምትከተሉ ከሆነ፣ የሰፈርን ነገር የምትከተሉ ከሆነ ገደል ትገባላችሁ።